አስተውላችሁ ታውቃላችሁ? አንዳንድ ሰዎች ቀኑን ሙሉ ምግብ ይበላሉ፣ የምግብ ማቋረጥ ወይም ደግሞ ራሳቸው ላይ የምግብ ገደብ አያደርጉም፣ ነገር ግን ክብደታቸውን ይቀንሳሉ። በተቃራኒው ደግሞ አንዳንዶች ራሳቸው ላይ የምግብ ገደብ አድርገው ውፍረት ለመቀነስ በሚል ምግብ ሳይበሉ ይውላሉ፣ ነገር ግን ክብደታቸው እየጨመረ ውፍረታቸው እየጨመረ ይሄዳል። የዚህ ምክንያት ምንድነው ብላችሁ አስተውላችሁ ካወቃችሁ ምክንያቱ ትክክለኛ ምግብ እየተመገቡ ነው ማለት ነው። ዛሬ ወሳኝ የሆኑ የተመረጡ 20 ምግቦችን እነግራችኋለሁ። እነዚህ ምግቦች አንድ የሚያደርጋቸው ነገር አንደኛው ምግብ በልተናቸው ረሃብ ቶሎ እንዳይሰማን ያደርጋሉ። ጡንቻችንን ለመጠበቅ ይረዱናል። እንደዚሁ መጠነኛ የሆነ የኃይል አቅርቦት ይሰጡናል። ስኳራችንን ለመቆጣጠር ይረዳሉ። እንደዚሁም የምናስገባውን የኃይል አቅርቦት እንዲመጠንም ያደርጋሉ። ስለዚህ ይሄን ስንል ከፍተኛ የሆነ ፕሮቲን፣ ከፍተኛ የሆነ ፋይበር፣ እንደዚሁም ከፍተኛ የሆነ የውሃ መጠንና ተመራጭ የሆነ የምግብ ንጥረ ነገሮችን በውስጣቸው የያዙ ነገር ግን ዝቅተኛ የሆነ ደግሞ የኃይል አቅርቦት አላቸው። ስለዚህ የረሃብ ስሜት ሳይሰማን ነገር ግን ጤናማ በሆነ መንገድ ክብደታችንን ለመቀነስ የሚያግዙ ናቸው። የመጀመሪያው እንቁላል ነው። እንቁላል በጣም የሚደንቅ ክብደትን ለመቀነስ የሚጠቅም ምግብ ነው። ይህ የሆነበት ምክንያት ከፍተኛ የሆነ ፕሮቲን እንደዚሁም ጤናማ የምንላቸውን የቅባት እህሎችን እንደ ቫይታሚን እና ሚነራል አይነት ንጥረ ነገሮችን በውስጡ የያዘ ድንቅ ምግብ ነው። ሁለተኛው እርጎ ነው። በተለምዶ ግሪክ ዮገርት እንግዲህ ሌብል ላይ የተቀመጠ ካልሆነ በስተቀር ብዙ ጊዜ ቤታችን ለማዘጋጀት ሊከብደን ይችላል። ነገር ግን ፕሌን ዮገርትም የምንለው እንደዚሁም ጣፋጭ ያልሆነው ቀጥታ የምንጠቀመው እርጎ ማለት ነው። ይህም እርጎ እንደዚሁ በውስጡ ከፍተኛ የሆነ ፕሮቲን የያዘው የረሃብ ስሜት እንዳይሰማን የሚያደርግና የሚደንቀው ወደ 40% ሰውነታችን የሚፈልገውን ቫይታሚን B12 የያዘ እንደዚሁም ካልሲየም በውስጡ ያለው ድንቅ ምግብ ነው። ይህም ጤናማ የሆነ ክብደታችንን ለመቀነስ የሚጠቅም ሁለተኛው ምግባችን ነው። ሶስተኛ ጤናማ የሆነ ውፍረትን መቀነስ የምትፈልጉ ከሆነ ዶሮ ነው። በተለይ ደግሞ ከዶሮ ብልቶች ውስጥ መላላጫ የምንለው የሚደንቅ ንጥረ ነገሮች በውስጡ ያሉትና ውፍረትን ለመቀነስ ከሚጠቅሙ ምግቦች ውስጥ ነው። አራተኛው አሳ ነው። አሳ ጤናማ ቅባት ከሚባሉት የእንስሳት ተዋጽኦች ውስጥ የሚመደብ ሲሆን በውስጡ ኦሜጋ 3 እና ሌሎች ንጥረ ነገሮችን የያዘ ቫይታሚኖችን የያዘ እንደዚሁም ማዕድኖችን የያዘ ድንቅ ምግብ ነው። አምስተኛ ባቄላ ነው። እንግዲህ ባቄላን ከሌሎች ጥራጥሬ ምግቦች ጋር አብራችሁ ማያዝ ትችላላችሁ። ነገር ግን ይሄም ከእጽዋት የሚገኝ ድንቅ ፕሮቲን የበለጸገ ምግብ በውስጡ ፋይበር ያለው ለአንጀታችን ጤናና ክብደትን ለመቀነስ፣ ስኳርን ለመቆጣጠር፣ ግፊትን ለመቀነስ ጭምር የሚጠቅመን ድንቅ የጥራጥሬ እህልና በጣም በተለመደ ሁኔታ ማግኘት የምንችለው እንደዚሁም በጾም ጊዜ ጭምር መመገብ ከምንችላቸው ውፍረትን ለመቀነስ ከሚረዱን ምግቦች ውስጥ ነው። እንደዚሁም ስድስተኛ የጥራጥሬ እህል ሌላኛው ምስር ነው። ነገር ግን እንድትይዙት የምፈልገው ምስርም ይሁን ባቄላ ትልቁ ችግር እኛ የምንጠቀምበት መንገድ እንደሆነ እንድታውቁ ትፈልጋለሁ። በተለይ ባቄላ፣ ሽምብራ፣ ምስር የምንላቸው ምግቦች ሽሮ ወይም ደግሞ ሌሎች ወጣወጥ የሆኑ ምግቦችን ምስር ክክ ወይም ደግሞ ድፍን ምስር አድርገን ለመስራት እንጠቀማለን። ስለዚህ ምግቦቹ ላይ እነዚህ እህሎች ሳይሆኑ የምንሰራበት መንገድ ነው። እንድታስተውሉ ፈልገው እነዚህን እህሎች የተጠቀምነው በምን አይነት መንገድ ነው የሚለው ወሳኝነት አለው። በወጥ መልክ የምናደርገው ከሆነ አሰራራችን ብዙ ውፍረትን ለመጨመር የሚዳርጉ ሁኔታዎች ውስጥ ስለምንገባ አገንፍለን ብንጠቀማቸው በንፍሮ አይነት መልክ ብንጠቀማቸው ተመራጭ ነው እላለሁ። በሰባተኛ ደረጃ ኦትስ ነው ወይም አጃ ማለት ነው። እንግዲህ ኦትስ በኦትስ መልክ ኦትስ ሚል ተብሎ የሚዘጋጅ በቆርቆሮ የምናገኘው አለ። በቤታችን የሚዘጋጅም ከሆነ አጃን በተለያየ መንገድ መጠቀም እንችላለን። በውስጡ ከፍተኛ የሆነ ፋይበር ያለው ምግብ ሲሆን ለአንጀት ጤና ጭምር በጣም ተመራጭ ምግብ ነው። ስለዚህ በሰባተኛ ደረጃ አጃን አስቀምጠናል። በስምንተኛ ደረጃ የተቀመጠ ደግሞ ቤሪስ ናቸው። ከቤሪስ ውስጥ በጣም በተለምዶ የምናገኘው እኛ ጋር እንጆሪ ነው ወይም ስትሮበሪ የምንለው ማለት ነው። ስለዚህ እንጆሪ በተለይ ከፍሩቶች ውስጥ በጣም ወሳኝ የሆነ ንጥረ ነገሮች በውስጡ ያሉት ክብደትን ለመቀነስ ከተቀመጡት ውስጥ አንዱ ነው። ዘጠነኛ ላይ ያስቀመጥኩላቸው አረንጓዴ ቅጠላቅጠሎች ናቸው። እነዚህ አረንጓዴ ቅጠላቅጠሎች በየቦታው የምናገኛቸው ሲሆኑ በዋጋም ተመራጭ ናቸው። እንግዲህ እነዚህ በውስጣቸው በጣም ብዙ ኮንደንስድ የሆነ ቫይታሚኖችን፣ ሚነራሎችን የያዙ ሲሆኑ እንደዚሁም የኃይል አቅርቦታቸው ዝቅተኛ ስለሆነና ሆዳችንን ገብተው በጣም የጥጋብ ስሜት እንዲሰማን ስለሚያደርጉ ብዙ እንዳንበላ በማድረግ ክብደታችንን ለመቀነስ ይረዳሉ። ሰላጣ፣ የአበሻ ጎመን፣ ጥቅል ጎመን እንደዚሁም ቆስጣ አይነት ምግቦች ናቸው።
10ኛ በፋይበር የበለጸገ ምግብ ከምንለው ውስጥ ብሮኮሊ ነው። ብሮኮሊ በውስጡ ከፍተኛ የሆነ ፋይበር ስላለው ሆዳችን ጥግብ እንዲልና እንደዚሁም ብዙ ምግብ እንዳንበላና የረሃብ ስሜት እንዳይሰማን በማድረግ ውፍረት ለመቀነስ ከሚያግዘን ምግቦች ውስጥ ነው። በ11ኛ ተመሳሳይ የሆነው እንደዚሁ ኩከምበር ነው። ኩከምበር እንደዚሁ በፋይበር የበለጸጉ አትክልት ምግቦች ውስጥ የሚመደብ ሲሆን እሱም ልክ እንደ አረንጓዴ ቅጠላ ቅጠሎችና ብሮኮሊ ክብደትን ለመቀነስ ከሚረዱ አትክልት ምግቦች ውስጥ ይመደባል። 12ኛ ቲማቲም ነው። እንግዲህ ቲማቲም በጣም ከሚመረጡበት ምክንያቶች ውስጥ አንዱ በቂ የሆነ በውስጡ ከፍተኛ የሆኑ የቫይታሚን አማራጮችን ስለሚይዝና በጣም ብዙ ምግቦች ላይ ማስገባት የምንችለው እንደዚሁም በቅርበት ከምናገኛቸው ምግቦች ውስጥ ነው። በ13ኛ ያስኩላችሁ ደግሞ ካሮት ነው። ካሮት በምግባችን ውስጥ ማስገባት ብቻ ሳይሆን አንዳንዴ እንደ መቅሰስ ሁሉ ቀለል አድርገን ልንጠቀመው የምንችለው በቫይታሚኖች ከበለጸጉ አትክልት ምግቦች ውስጥ አንዱና ውፍረትን ለመቀነስ ተመራጭ የሆነ ጤናማ ምግብ ነው። 14ኛ አይብ ነው። አይብ እንግዲህ ከፍተኛ የሆነ ፕሮቲን በውስጡ ያለው በፋይበር የበለጸገና ዝቅተኛ የሆነ የኃይል አቅርቦት በመኖሩ ምክንያት ለውፍረት መቀነስ ተመራጭ ከሚባሉት ምግቦች ውስጥ ነው። 15ኛ አቮካዶ ነው። እንግዲህ እንደምታውቁት አቮካዶ ቅባታማ እህል ነው። ነገር ግን ለምን ተመረጠ ካላችሁ ካሎሪው ከፍተኛ ሊሆን ይችላል። መጠኑን ብቻ በመጠንቀቅ ነገር ግን ጤናማ የሆነ ቅባት ያለው ምግብ ስለሆነ ክብደትን ለመቀነስ ጤናማ የሆነ ክብደትን ማለት ነው ለመቀነስ ተመራጭ ከሆኑት ውስጥ ተመድቧል። 16ኛ ለውዝና ከለውዝ ዝምድና ያላቸው የለውዝ ዘር ቅባታማ እህሎች ናቸው። ለውዝ በውስጡ በጣም ጤናማ የሆኑ ቫይታሚንስ ሚነራልስ የያዘ ሲሆን እንደዚሁም ፕሮቲን ያለው ሲሆን ነገር ግን ክብደትን ለመቀነስ በጣም ተመራጭ ነው። ነገር ግን አሁን እየነገርኳችሁ ያሉት በተለይ እነዚህ ቅባታማ እህሎችን መጠንቀቅ ያለባችሁ ብዛታቸው ላይ ነው። ብዛታቸው በጣም በተደጋጋሚ የሚሆን ከሆነና መጠናቸውን የምትጨምሩ ከሆነ ግን ለክብደት መጨመር እንዳውም ሊሆኑባችሁ ይችላሉ። 17ኛ ቺያ ሲድ ነው። ይሄኛው ደግሞ ሌላኛው የቅባታማ እህል ሲሆን ነገር ግን በውስጡ ከፍተኛ የሆነ ፋይበር ያለው በመሆኑ እንደዚሁም ውሃን አብዞርብ ለማድረግ ስለሚጠቅመን ክብደትን ለመቀነስ ተመራጭ የሆነ የቅባት እህል ነው። ሌላኛው 18ኛ ላይ ያስቀመጥነው ተልባ ነው። ተልባ በፋይበር የበለጸገ እንደዚሁም ደግሞ ኦሜጋ 3 በውስጡ በከፍተኛ ሁኔታ ያለው ጤናማ የቅባት እህልና ውፍረት ለመቀነስ ከሚረዳችሁ ውስጥ ይመደባል። 19ኛ ስኳር ድንች። እንግዲህ ነጭ ድንቹን ከመጠቀም ስኳር ድንች በውስጡ ፋይበር የበለጸገ እንደዚሁም ጤናማ የሆነ ሚነራልስ ኤንድ ቫይታሚንስ ያለው ምግብ ነው። 20ኛውና ውፍረትን ለመቀነስ ብትጠቀሙት ከሚመከረው ወይም የመጨረሻው ደግሞ ሩዝ ነው። ሩዝ ግን ነጭ ሩዝ ሳይሆን ብራውን ሩዝ የምንለው ወይም ጥቁር ሩዝ የምንለው ነው። ይህ እንግዲህ በውስጡ አሰር ስላለው ወይም በፋይበር የበለጸገ ስለሆነ በጥጋብ ስሜት ውስጥ እንድትቆዩና ሌላ ምግብ እንዳትመገቡ ያደርጋል። ነጭ ሩዝ ግን በተቃራኒው ከማይመከሩት ውስጥ ይሆናል ማለት ነው። እነዚህ እንግዲህ 20 ምግቦች ምንድነው ጠቅላላ ያለ ነገራቸው ካላችሁ አንደኛ በፋይበር በጣም የበለጸጉ ናቸው። ረሃብ ስሜት አይሰማችሁም። ስኳራችሁን ለመቆጣጠር ይጠቅማሉ። በውስጣቸው ከፍተኛ የሆነ የፕሮቲን መጠን ስላላቸው ጡንቻን ለማጎልበት ይጠቅማችኋል። ጡንቻ በጎለበተ ቁጥር ደግሞ ስባችሁን ለማቅለጥ ሰውነታችሁ ሬዲ ይሆናል። ማወቅ ያለባችሁ ፕሮቲን ያላቸው ምግቦች ክብደት ለመቀነስ በጣም ተመራጭ ከሚሆኑበት ምክንያት አንዱ ቁጭ ብላችሁ እንኳን ፕሮቲናችሁ ሌላ እሱን ለመፍጨት ኃይል ስለሚጠቀም ሰውነታችን ፋትን እያቀለጠ ይጠቀማል። እነዚህን ምግቦች በመምረጥ ተጨማሪ የሆነ ኤክሰርሳይሶችን በመስራት እንቅልፋችሁን በማስተካከል በቂ የሆነ ፈሳሽ በመውሰድና ስትረስ ካለ ወይም ጭንቀት ካለ በመቆጣጠር ጤናማ የሆነ ክብደት መቀነስ ትችላላችሁ። ተጨማሪ ጥያቄ የሚኖራችሁ ከሆነ በኮሜንት ሴክሽን ላይ አስቀምጡልኝ። የኔ ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼር ማድረግም እንዳይረሳ። ቸር ቆዩ።